ሃይ ሰላም እንደናችሁ ዳኒ ነኝ። ዛሬ በሌላ ቪዲዮ ብቅ ብዬላችኋለሁ። እንግዲህ አንዳንድ ጊዜ ኢንተርኔት ላይ ወዲህ ስለማያቸው ነገሮች በእኔ ስሜት ማለት ነው ኢንትረስቲንግ ነው ብዬ የምላችሁን ይዤ እቀርባለሁ እዚህ ፕሮግራም ላይ። ዛሬ ያየሁት ማለት ነው ቨሪ ሎንግ ኦቨርጁ የእኛ የኢትዮጵያ ባህል ልብሶች ማለት ነው ዋይ እስከ ዛሬ ሜይን ለማለትም የሜይን ዋና ሰርግ ላይ ለቬሎ እስከ ዛሬ አልቀረቡም ብዬ ሁልጊዜ ራሴ የምጠይቀው ነገር ነው እና አንዳንድ ሀገራቶች ካያችሁ ማለት ነው በተለይ ኢስተርን ዩሮፒያን ካያችሁ ኤዥያ ውስጥም ቻይኒስ ብትሉ እንደውም ሳውዝ ኢስት ኤዥያዎች ወደ ታች ወደ ቪየትናም ምናምን ብትሉ የራሳቸው ትራዲሽናል ህንዶችም ነው ሴንትራል ኤዥያ አካባቢ ብትሉ አረቦችም ብትሉ የራሳቸው ዌዲንግ ድሬስ አላቸው። እኛም የባህል እኮ ኦሪጂናሊ ማለት ነው የጋብቻ ልብስ የሀገር ልብስ አለ። ግን ከ1940s 50s ከኃይለ ሥላሴ ጊዜ ጀምሮ በጣም ይሄ ሞደርን ክላስ የሚባል አይነት እንደዚህ የሰርግ ጋብቻ ነገር እኛ ሀገር ከመጣ በኋላ we never develop የዌስተርኑን ከፊት አርግተ ነው የእኛን ወደኋላ አርገነዋል። ግን እንደዚህ እስከ አይነት ነገር ሳይ በተለይ ሜይን ዋናው ሰርጉን በአበሻ ባህል ሲያደርጉት ሳይ ደስ ይለኛል። ብዙ ጊዜ ደግሞ የሚያደርጉት የባህል ወይም ቅልቅል ብለው ነው ሁለተኛ ሰርግ ላይ ነው የባህል ልብስ የሚለብሱት እንጂ ዋናው ሜን ሰርግ በዌስተርን አልባሳት ነው ሰርጋቸውን ብዙ ጊዜ የሚያደርጉት ነው ማለት ነው። ዛሬ ያገኘሁት ቪዲዮ አገር ቤት ውስጥ ያለ አልባሳት የሚሸጥ መደብር የኢትዮጵያን ባህሎች የባህል ልብሳቶች ወደ ቬሎ ቀይረውት ነው ማለት ነው የሚሸጡት። በጣም ኢንካሬጅ የሚደረግ ባህል ብዬ ነው የማስበው። ለምን የኢትዮጵያ ሰርግ ካያችሁ ማለት ነው የምንጨፍረው ሁሉ ነገር በሀገር ባህል ነው፣ ግን የምንለብሰው ቬሪ ዌስተርናይዝ። የእኛ ባህል ራሱ አንዳንድ ኤሌመንቶቹን የዌስተርን ለምሳሌ የሙሽራ ልብሱ ወደታች እንደዚህ የሚጎዘጎዘው ልበላችሁ ሃቭ ኖ አይዲያ በአማርኛ ስሙ እንደሚባል እሱን እንኳን የአበሻ ቀሚስ ኢዝ ቬሪ ሲሚላር። ፋብሪኩ ራሱ በጣም ይመሳሰላል። እስከ ዛሬ ዴቨሎፕ ያደረገው ሰው የለም። ሰዎቹ ደግሞ አንዳንድ ሰዎች ደግሞ ረጅም ዓመት የፈረንጅ ልብስ የፈረንጅ ፎቶ በየቤቱ ስላለ የሰርግ ባህል ላይ ለምን ይቅርብኝም ይባላል። ግን የኛው የአበሻው ራሱ አንዳንድ ሰዎች ከጀመሩት ዋይ ኖት እዛ የማይደርስበት ደረጃ የለም። ስቲል ሞደርን ማድረግ ይቻላል፣ አድ ማድረግ ይቻላል። ይህን ቪዲዮ ሙሉን ላየሁትም ትንሻችኋለሁ። አብረን እንየውና ሌትስ ጀስት ሪያክት ቱ ኢት። እውነት ይሄ በቂ ነው የሚሰራው ስራ? ሰዎችን ያስደስታል? ከዌስተርኑ ጋር ያስንቀዋል ወይ ይቀራረባል? ብዙ ጊዜ ያው አንዳንድ ሰዎች አይዳፈሩትም። ለምን ብዙ ታዋቂ ሰዎች እንደዚህ አይነት ነገር ካላረጉ የማይገፉ ህዝብ ነው ያሉት እና ሌትስ ሃቭ አ ሉክ። ሰላም እንኳን አደረሳችሁ። የፋሲካ በዓል ላይ እንገኛለን። በፋሲካ በዓልና በተለያዩ በዓላቶቻችን የምናጌጥባቸው የምንዋብባቸው የባህል አልባሳቶቻችንን ዛሬ እንመለከታለን። በአንድ ሱቅ ተገኝተን እንቃኛለን። አብራችሁን ቆዩ። ሌትስ ጎ። እንዴት ናችሁ? ሰላም እንዴት ነሽ? እንኳን አደረሰሽ። እንኳን አብሮ አደረሰ። በጣም ያምራል ቤትሽ። አመሰግናለሁ የኔ እናት። የሰርግ ይመስላሉ እቃዎቹ እና እስኪ ስለሱ አብራሪ። የሰርግ ቆንጆ ያበሻ አልባሳትን እንይዛለን። እንዲሁም የሚዜ ለአጃቢም የሚሆኑ እንይዛለን እና የሙሽራ በሽያጭም ኦርደር ለሚያደርጉን ሽያጭ እንሸጣለን። ሁሉንም የሚዜም አጠቃላይ ያበሻ ልብሶችን ማለት ነው። በኪራይ ለሚፈልጉ ግን እኛ ጋር ቆንጆ አማራጮችን አሁን ላይ ታውቂያለሽ፣ ያበሻ ልብሶች በጣም ተወደዋል እና አንድ ያሰር ስለ ማርኬት ነው የምናወራው። አጅስ ሆነ ይሄ አርት ላይክ ምን ገበያ ላይ እንዳቀረቡ ቬሎ እንዴት እንደሚሆን ምናምን አጅስ ወን አርት ሳይድ። እሷ ደግሞ ስለ ኪራይ እንደሚያደርጉ ኦፕሽን ምናምን ነው እየሸጠች ነው እቃዋን። ተው ደግሞ እነዚህ ትልልቅ በጣም ጥበባቸውን ትልቅ ነው ጥልፎች። እነዚህ የሲንጀር ጥልፍ ናቸው። በሲንጀር የተጠለፉ ናቸው። አዎ በሲንጀር ናቸውና ይህን ሁሉ ብር አውጥተው ደግሞ
አንዴ ለብሰው ነው ሊቀመጥ የሚችለው እና ለዛ እንደ አማራጭ በኪራይ ማዘጋጅተናል ማለት ነው። የእጅም ጥልፍ እነዚህ ቀጭን ወራጆች ምናምን ሲኖሩ በእጅም ጥልፍ ይኖረናል። ያው ሰው እንዳዘዘ እንደ ትእዛዙ ማለት ነው። እንደምታያቸው ፈርጣቸው ምናምን በጣም ወጪዎችን ያስወጣሉ፣ ውድም ናቸው። ዋጋቸው ምን ያህል ነው የሚለውን ነገር ንገሪኝ። የወንዶችንም የሴቶችንም የሙሽራውንም የሌሎችንም ንገሪኝ እስኪ። ከ12,000 እስከ 8,000 ድረስ አለን የሙሽሮቹ ማለት ነው። አሁን ምን ይወጣለታል ለሰርግ ልብስ ማለት ነው። ቬሪ ቢዩቲፉል በእውነት ነው የምላችሁ። ራሱ ሲታይ ራሱ በጣም ደስ ይላል። ይሄ ላይክ ኢቭን የፈረንጅ የሰርግ ልብስ እኮ ማለት ነው በጣም ሞደርን ሆኖ ኦልሞስት ኖርማል የራት ልብስ መልበስ ጀምሯል። አሁን በጣም እንትኑን እየቀየሩት ማለት ነው። ስለዚህ የኛ አሁን ይሄ ኢትስ ጀስት ሶ ቢዩቲፉል። የነጮች እኮ ጀስት ቦሪንግ እኮ ነው፣ ምንም ነገር አርት የለው ምን የለው። እዚህ ጋር ጀስት ዋይት ፕሌን ዋይት እኮ ነው እና ይሄ ብዙ አርት ያለው አይ ቲንክ ዌዲንግ ላይ በጣም ነው የሚያምረው በእውነት። ራሱ የአበሻ ልብሱ ራሱ ይሄ አርቱ ላይ ለሰርግ የሚሆነውን ለየት ያለ ዲዛይን ቢያወጡ ሰው ሲያይ አወዳ ሰርግ ነው እንዲል ማለት ነው። ብዙ ጊዜ የአበሻ ልብስ ስናይ ለባህል ይሁን ለሰርግ ይሁን ለምን እንደሚለብሱት እንደኔ አይነት ሰው ላያቅ ይችላል ከሩቅ። የሰርግ ልብስ ግን we can tell from distance። ስለዚህ የሆነ ካታጎሪ የሆነ ዲዛይን አድርገው የሰርግ ልብስ የሚመስል የአበሻ ልብስ ስታንድ አውት የሚያደርግ አርቱን ሴትዮዋ ሞር ላይክ ነው ሽያጩ ላይ ነው የምታተኩረው እንጂ የሰርግ እንደዚህ የሚመስሉ የሰርግ ልብሶች እንደዚህ ያርገናል፣ ይሄ የሴቶች የሰርግ ልብስ ነው፣ ይሄ ወንዶች ነው፣ ይሄ ሚዜ ነው ብላ ብትነግረን ደስ ይላል። ግን ስለ ክራይ ቶሎ ብላ ስለ ገንዘቡ መጣች። ሰው አዋነ ዲቴል አርት ነው ምን አይነት የሰርግ ልብስ ነው እንደሚሰሩ ምናምን እዚህ ጋር ስንመጣ ደግሞ ያጃቢ ነው። አሁን ያየነው ምን ይወጣለታል። በጣም ደስ የሚል ላይክ አርቱ ራሱ እስከታች ድረስ በጣም ነው የሚያምረው። እነዚህ ቀለል ያሉ ናቸው። 2,500 ብር ያጃቢ። አዎ ከነ ወንዱ ማለት ነው። የወንድም አለው አልባሳት። የሚዜዎቹም እንደዛው እስከ 2,500 እስከ 3 ከፍተኛው 3,500 ነው እና የወንድ አንድ ላይ ማለት ነው እንትን የሚለው የቤተሰብ ማለት ነው። አዎ ለቤተሰብም ይሆናል ለሚዜዎችም። ለሚዜ ማች ስለሆነ 5ም ሊሆን ይችላል። እስከ 5 ነው ያለን፣ 4ም 3ም እንደዛ አለን ማለት ነው። ከዛ በላይ ሚዜ አይኖርም ብላችሁ ሳይሆን አብዛኛውን ጊዜ ከፍተኛው እንደ 5 ነው፣ 5 ናቸው። ከዛ ሲቀጥል ይወርድ እሱን እንጨምራለን። በጣም የሚያምሩት እቃዎቹ። የጨርቁ አይነት ምንድን ነው? እስኪ ደስ የሚል አርት ነው። በዛ ላይ ደግሞ ሬኮመንድ የሚደረገው ለምሳሌ ሃይማኖት በጣም እንዳይ መስቀል አለበት ምናምን ሞር ላይክ ደግሞ ዩኒቨርሳል ቢሆን ጥሩ ነው። ለተለያየ እምነት ተከታዮች ስላሉ ዩኒቨርሳል ቢሆን ደስ ይላል። የኢትዮጵያ ስለሆነ ኢትዮጵያዊ መልክ ቢኖረው ሃይማኖት ምናምን የእስልምና ወይ ክርስትና የሌለው ባህል ያለም ኦፕሽን ቢኖራት ደስ ይላል። አሜን። ይሄ መጀመሪያ ነው። በዚህ ሙያ ላይ ብዙ መሰራት ይችላል፣ ሊሰራም ይገባል። ብዙ ደግሞ ገበያ ላይ ከፈረንጆቹ የሰርግ ልብስ በስተቀር መልበስ የሚፈልግ ሰው የለም በአሁኑ ሰዓት እና በትንሹ መጀመሩት ነው። ለወደፊት ግን አላይክ ኤክስፔንድ ይሄ ቢዝነሱ ኤክስፔንድ አድርጎ ሞር ዩኒቨርሳል የትኛውም ኢትዮጵያዊ የትኛውም ሃይማኖት ተቀባይ የሚለብሰው ዩኒቨርሳል የሆነ የሰርግ ልብስ በባህላችን ቢሰራ በጣም ደስ ይለኛል። አንዳንድ ቀን ዊኒት ስታንድ አውት በተለይ የኛ ሀገር ባህል ብዙ ከአንዳንድ ሀገር የምናያቸውን ነገሮችን እያጣመድን እዚጋ አድ እየተደረገ ስቲል ባህሉ የኢትዮጵያ እስከሚመስል ድረስ ብዙ መሰራት ይችላል ብዬ ያምናለሁ እና ብዙ ዲቴይል ልጅቷ መናገር ያልቻለችው ሊሚትድ የሆነ ነገር ነው ያለው። በቃ ሴት ሁለቱ ከላይ እስከታች ያየ ነው እሱና የሚዜዎቹ ልብስ ነው ሞር የምታሳየን። ገበያ ገንዘቡን እየተናገረች ነው። ግን እንደዚህ አይነት የሰርግ ልብስ ላይክ ስሌቨሪ ኮኖለኒ በጣም ከካላንደር ምትሉ ከቀን ምትሉ ከቁጥር ጀምሮ ከፊደል ጀምሮ ይህ ሁሉ ዳይቨርስ የሆነ ሪች የሆነ ባህል እያለን አረ ነው ዋይ ዌስተርን
እንደዚህ እስኪ በቃ በተለይ ኢቭን በሃይማኖት ደረጃ የቤተ ክርስቲያን ላይ ነው የፈረንጆች ምስል ምናምን ማየት በጣም ነው የሚዘገነነኝ በግሌ ማለት ነው። ኢንዲፔንደንት የሆነ ራሳችን ሌላ አገር ነዋሪ ሆኖ ከዲስተንስ የኛ ሀገር መሆኑን እንደዚህ ልክ እንደ ቡናችን እና እንደ ዶሮ ወጣችን የሚሸት አይነት ባህል ሊኖረን ይገባል፣ ሊሰራበት ይገባል ብዬ ነው የማስበው። እስቲ ትንሽ እንያቸው እንደና ነገር ካላቸው። እነዚህ መነን ናቸው። መነን ግን አለው። አሁን ለምሳሌ እነዚህ በጣም ጥልፋቸው ከባባድ ስለሚሆን 3 አይን በሚባል መነን ነው የሚሰራው። ለምን ከባድ ሆኖ? አዎ ለዛ ክብደቱን እንዲስ ተብሎ ነው የሚሰራው። በ3 አይን ሲሆን አንደኛ የኪራይ ሲሆን ታጥበውም ስለሆነ ለዛ ሲባል በ3 አይን ነው የሚሰራው። ይሄ ምንም ከስር ገበርም አለው ማጣበቅ ያለው ከላይ ደግሞ ዋናው ክብደቱን እንትን ያለው የሲንጀሩ ነው። አሁን ያየነው ፎቶ ለሰርግ ልብስ ምንም አይወጣለትም። ኢትስ ጀስት ቢዩቲፉል። ማንነታችን ነው ባህላችንን ኤክስፕረስ ያደርጋል። በተለይ ያ ሁሉ እስክታ ያ ሁሉ ሆያውዬ ተብሎ ሰርግ ላይ ማለት ነው በፈረንጅ ባህል ወጣ ብንለስ ይለኛል። አሜን የፈረንጁም መደረግ ይችላል እኮ ነው ዌስተርን ብዙ ዌስተርን ባህል የሚወድ ሰው አለ። በግሉ ግን እንደኔ የዌስተርን ባህሉ ልክ የባህላዊ ተብሎ ሁለተኛ ቅልቅል ላይ ምናምን ላይ ባህል እንደሚለበሰው አቲንክ የዌስተርኑ ሁለተኛው ቀን ላይ ቢሆን ይሻላል። ለምን የመጀመሪያ ሜን ሰርጉ በአበሻ ልብስ ቢሆን ደስ ይለኛል። የአበሻ ምግብ በልተን ዶሮ ክትፎ በልታችሁ እንደገና ደግሞ በአበሻ ሙዚቃ ጨፍራችሁ ልብሳችሁ ደግሞ ነጭ ሲሆን በጣም ይደብራል። እንደዚህ አይነት ኢንዱስትሪ ላይ ያሉ ባለሀብቶች ወይንም ደግሞ ድርጅቶች መደብሮች እንደዚህ አይነት ነገር በሞር ቢያዳብሩ ደስ ይላል። እንደኔ በጅምርም ቢሆን በጣም ትንሽ ቢሆንም ራሱ አጥጋቢ ነው ብዬ ነው የማስበው። አሁን እቺ እዚህ ጋ ያለው የሰርግ ልብስ እንደዚህ በጣም ነው የሚያምረው። እዚህ ጋ ያለው ቢዩቲፉል። ኤኒዌይ ዳኒ ድሬ ይባላለሁ። ይሄን ዩቱብ ቻናል ነው። በጣም ትንሽ የዩቱብ ቻናል ነች። ሆፕፉሊ አንዳንድ ነገሮች እንደዚህ እየለቀቅን ዊ ካን ግሮ አውት ቻናል ሜቢ ዩ ኔቨር ኖ ኔክስት ታይም ምናልባት የተለያዩ ቪዲዮዎች ይዤ እመጣለሁ። ዩቱብ ላይ አንዳንድ ጊዜ ዞር ስል ይሄ ከፋና ቲቪ ላይ የተለቀቀ ነው። አንዳንድ ሀገራዊ ነገሮችን ሳይ እንደዚህ ሪያክት ላድርግበት እና በዛ ላይ ደግሞ 5ም 6ም ሰው ቢያየው አትሊስት ተሰሚነት ይኖረዋል ወይንም ደግሞ ሜሴጅ አክሮስ። ስላዳመጣችሁኝ በተለይ ቪዲዮን እስከዚህ ድረስ የምታየው ልጆች በጣም አመሰግናለሁ። በነካ በገባ እጃችሁ ሼር፣ ላይክ፣ ሰብስክራይብ እናድርግ። ኔክስት ታይም በሌላ ቪዲዮ አያችኋለሁ። ማይ ኔም ኢዝ ዳኒ ድሬ። በቲክቶክ ላይም ዳኒ ድሬ፣ በየቦታው ዳኒ ድሬ ብላችሁ ፈልጉኝ። አመሰግናለሁ ስላያችሁኝ። ለዛሬ ጀላችሁ መጣወቴ ነው። ኔክስት ታይም በሌላ ቪዲዮ እንገናኝ። ባይ ባይ ለዛሬ።